ወዳጅ ከተሰመረልህ መስመር ውጣ። ልክ የጉንዳን ህይወት ነው። ጉንዳን እየሄደ አጠገቡ ላይ ፓልከር ብታከብበት ከዛ ፓልከር ያ ጉንዳን አይወጣም። ምክንያቱም ምንድነው ያን ፓልከር እየሄደ ይመለሳል እንጂ ከዛ ፓልከር ዘሎ አይወጣም። ልክ እንደሱ ነው እኛ እየኖርን ያለ ነው። ዓለም ባስቀመጠልን መስመር ውስጥ ነው እየኖርን ያለ ነው እንጂ እኮ አንተ አይምሮህ 6% ያለ የተጠቀምክ ያለው ኦልሞስት 94% አልተጠቀምከውም። ስለሆነ 6%ቱ አንድ ዜሮ ጨምረህ 60% ብትጠቀምበት አሁን ያስጨነቀ ቤት፣ አሁን ያስጨነቀ መኪና፣ አሁን ያስጨነቀ የምግብ ዋስትና፣ አሁን ያስጨነቀ ሰላም፣ አሁን ያስጨነቀ የማንነት ጥያቄ፣ ዘር፣ ፖለቲካ፣ የፋሚሊ ጥያቄ፣ ይህ ሁሉ የሚፈተው ምንድነው? አንተ ከ6% አስተሳሰብ ውጣ። ዓለም ካስቀመጠችልህ መስፈርት ውጣ። እኔ ሰው ነኝ በል እንጂ እኔ ይሄ ነኝ ብለህ ራስን ፕሬዘንት አታርግ። እኔ ለመኪና ነው የምኖረው አትበል። ቤት ለመግዛት ነው አትበል። ለማግባት ነው አትበል። አንተ ከዛ በላይ ነው እየተሰራህ፣ አቅምህም ከዛ በላይ ነው ማለት። በምድራችን ላይ ያሉትን ነገሮች ጠቅላላ ተመልከት። አውሮፕላን ሀሳብ ነበረ፣ መብራት ሀሳብ ነበረ፣ ስልክ ሀሳብ ነበረ። እያንዳንዷ ነገር መጀመሪያ ሀሳብ ነበረች። ሀሳብ ውስጥ ራሱ አልነበረም የሰው ልጅ ይሆናል ተብሎ አይታሰብም። ኢትዮጵያ ውስጥ እኮ ሲኒማ ቤት ሲመጣ እኮ የሴጣን ቤት ተብሏል። ስልክ የሚያወራ ሰው እኮ ከሴጣን ጋር የሚያወራው ሁሉ ተብሏል። እስከ ቅርብ ጊዜ ድረስ ይህ ታሪክ እናውቃለን። ግን ከጊዜ በኋላ ግን የሰው ልጅ ስልጣኔ ከፍ ከማለቱ የተነሳ አሁን አንድ ሰው አንድ ቦታ ቁጭ ብሎ ብዙ ሺህ ሰዎችን የማናገር እድሉ ሰፊ ነው። ቴክኖሎጂ ቆንጆ ነው። ስለሆነ ብንጠቀመው አይምሯችንን ከዛ በላይ ነው። አሁን ግን ችግሩ ምንድን ነው? እኛ ልክ እንደ ጉንዳኑ ዓለም ወይም ደግሞ ከኛ የተሻሉ ሰዎች ያሰምሩልንና እኛ ለዛ እንታገላለን። አሁን ትምህርት እንኳን አሁን ለምሳሌ እየተሰራው ትልቁ ምንድነው? የሰው ልጆችን ባሪያ ማድረጊያ መንገድ ነው። ምክንያቱ የሆነ ሰው ይማራል፣ ከተማረ በኋላ ትልቅ ታርጌት ሊያደርግ የሚችለው በራሴ ቢዝነስ ልስራ አይደለም። አሁን ትንሽ ብዙ ሰዎች በራሴ ቢዝነስ ልስራ ብሎ የሚወጡ ሰዎች አሉ። አብዛኛው ማህበረሰብ ግን ምንድነው ሀሳቡ? ተቀጥሬ የሆነ ቦታ ቆንጆ ደሞዝተኛ ሆኜ ኑሮዬን ልምራ ነው የሚለው። ይሄ ማለት ምን ማለት ነው? የተሳለብን አይምሯችን ላይ የተቀመጠው የዓለም ሕግ እኛን ለባርነት ነው የምትመርጠን። አንተ ከዚህ አስተሳሰብ ከመብላት ከመጠጣት፣ ቤት መኪና ከሚለው ሀሳብ ስትወጣ እውነቴን ነው እነዚህ ሁሉ ተከትለው ይመጣሉ። አንተ ግን በሱስም በአእምሮትም በምንም ራስን ከባ አትቀመጥ። ነፃ ሆነ ዘና ብለህ መጀመሪያ ራስን ሬዲ ያለው። ከዛ በኋላ ቤቱ መኪናው ሁሉም ይመጣል። አንተ ከዛ በላይ መሆን ስለምትችል ስለሆነ ከ6% 60% ግባ።